ሰላምና ጓደኛዋ ተጣሉ። ጓደኛዋን ከአቤል ጋር ጠረጠረቻት። አቤልም ትሰሚኛለሽ ሰላም፣ ይህንን ያልሆነ ነገር እያሰብሽ እኔን ያላሰብኩት ነገር ውስጥ አትከችኝ እያለ እየጮህባት ነው። ሰላምም አዎ አሁንማ ውጭ ውጭ ማለት ጀምረሃል፣ እስኪ እኔ ደግሞ ከዚች ከቤት ስወጣ አሳይሃለሁ እያለች እየፎከረችበት ነው። አቤልም ተይ ብዬሻለሁ፣ ከዚህ በኋላ የፈለግሽውን ማድረግ ትችያለሽ፣ እንደፈለግሽ መሆን ትችያለሽ፣ ወደዛ ሂጅልኝ ብሎ ይገፈትራታል። ሰላምም አዎ አሁንማ ጓደኛዬ ጋር ሌላ ነገር ስለጀመርክ ለዛ ነው እኔን አሁን ውጭ ውጭ የምትለኝ እያለች ትላለች። ከዛ የአቤል እናትና ወንድሙ ከኋላ ነበሩና ኧረ ተይ ምንድን ነው ተረጋጉ ተረጋጉ ምንድን ነው እያሉ ይላሉ። ከዛም ሰላምን እናንተ አይመለከታችሁም፣ ይሄ የራሴ ህይወት ነው፣ ሲጀመር አንተ ወደ ቤት እንድትገባ ማን ነው የፈቀደልህ ብላ ወንድምየውንም በስድብ ጥርግርግ አደረገችው። ከዛ የአቤል እናትም ኧረ ተይ ልጄ ተይ ተረጋጊ እባክሽን ሰላምዬ ተረጋጊ እያለች ትላታለች። ሰላምም እኔ ስንት ጊዜ ነው ልጄ እያልሽ አትጥሪኝ ብዬ የነገርኩሽ ብላ አገር ላይ ትጮህባታለች፣ ትቆጣታለች። ይህንን ያየው የአቤል ወንድምም እናቴ ላይ አትጮሂባት፣ ከዚህ በኋላ አንቺ እንደፈለገሽ እናቴን ስትናገሪ እኔ ዝም አልልሽም፣ ዝም ብዬ አላሳልፍሽም ብሎ ይላታል። አሁን ከዚህ ከቤት ውጡልኝ ብላ ከቤት እንዲወጡም አደረገቻቸው። የአቤል እናትም እያለቀሰች እባክሽን ልጄ እኔ ይቅርታ ጠይቅሻለሁ ብላ ይቅርታ ጠየቀቻት። እሷም እግሬ ላይ ወርቃችሁ ይቅርታ ታላላችሁኝ ከዚህ ከቤት ዛሬውኑ ኮተታችሁን ጥርግርግ አድርጋችሁ ትወጣላችሁ ብላ ስትቆጣቸው የአቤል እናትን በጣም ስለፈራች ብትወጣም ደግሞ ሌላ ማረፊያ ስለሌላት እግሯ ላይ ወርቃ ይቅርታ ጠየቀቻት። ይቅርታ ብትጠይቃትም ግን ሰላም አሁንም ቢሆን አልተሻላትም። የእውነት ምንም አልተቀየረችም። አሁን ደግሞ ይባስ ብላ ከገዛ ጓደኛዋ ከአክስቷ ልጅ ጋር ተጣልታለች። ከአክስቷ ልጅ ጋር የተጣላችሁም ደግሞ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ባለማወቅ እናቱን ሰራተኛ ያደረገው ወጣት መጨረሻ ከሚለው ድራማ ክፍል 15 ነው። አብራችሁ ይቆዩ። ሰላም የአቤል እናትን መቆጣቷና መጮኋ ሳያንስ አሁን ደግሞ የራሷን ያክስቷን ልጅም ከባሏ ጋር ጠርጥራት ከቤት ውጭልኝ ብላ አባረረቻት። አቤልም ኧረ ተይ ሰላም ተይ ተረጋጊ፣ አንቺ ግን መቼ ነው እኔን የምታከብሪኝ? ሁል ጊዜ እሰው ፊትም ነው አትይም፣ ዝም ብለሽ እያዋረድሽኝ ነው። እኔ ያላሰብኩትን ነገር አንቺ ለምንድን ነው የምታስቢ ብሎ ይላታል። ሰላም ደግሞ የአክስቷን ልጅ እኔ ወደዚህ አመጣሁሽ እኮ ለእኔ ለራሴ ህይወት እንዲስተካከል አቤል በፊት ለእኔ እንደነበረው ፍቅር እንዲመለስልኝ እንዲታግዢ ብዬ ነው እንጂ ጭራሹንም አንቺ እኔን የገዛ ያክስቴ ልጅ ባሌን ትነጥቂኛለሽ ወይ ብላ አሁን ደግሞ ታክስቷ ልጅ ጋር ሰላም ተጣልታለች። ሰላም የወደቀችበት ምክንያትም ደግሞ ታውቋል። ምን ሆና ነው የወደቀችው ሲባል አውቃ እያስመሰለች ነበር እንጂ ምንም የሆነችው ነገር የለም። ይህንን ምክንያት የፈጠረችው አቤል እንደዛ እንደ ድሮ ፍቅሩ ተመልሶ እሷን እንዲንከባከባት የፈለሰፈችው ፍልስፍና ነው። ይህንን ያየችው የአቤል እናትም እኔ እኮ በጣም ጨነቀኝ፣ ምን ይሻለናል ግን? ቆይ ግን ምን ሆና ነው የወደቀችው? እያለች እየተንቀጠቀጠች እና እየተጨነቀች ትገኛለች። የአክስቷ ልጅም ብትሆን እኔ እንጃ፣ ቆይ እስኪ ትንሽ እንረጋጋ። የአቤል እናት ቆይ እስኪ አቤልም አሁን ይመጣል እያለች አብረው እየጠበቁት ነበረ። አቤልም ከመጣ በኋላ ለምን እንደወደቀች ምን ሆና እንደሆነ ሲጠይቃቸው እነሱም እኔ ጋር አብረን ቆመን ነበረ፣ ከዛ በኋላም ከተወሰነ ደቂቃ በኋላ ጥሩ ስሜት እየተሰማኝ አይደለም አለችኝና ውድቅ አለችብኝ። ምን ሆና እንደወደቀች ግን ለእኔም ግራ ጋብቶኛል። ከዛ ደንግጬ ጮህኩኝ። ስጮህም እናትህ ውሃ ውሃ እያልኩ ስል ውሃ ይዛልኝ መጣች። ያንን ውሃ ደፋንባት። ያንም እንደዛም ስናደርግላትም ምንም አልነቃችም ነበረ። ከዛም ወደ ቤት ለሁለት ይዘናት ገባን። እቤት አስገብተንም አስተኝተናትም ይሄው እስካሁን ድረስ አልነቃችም ነበረ። አሁን አንተ ከመጣህ በኋላ ነው የነቃችው። እናትህም እኮ ልንገረው እንደ ደውዬ ወይም ካልሆነ ሆስፒታል እንውሰዳት እያለች ነበረ። እኔ ግን ቆይ እስኪ ልትነቃ ትችላለች እያልኩኝ ስንጠብቅህ አንተም መጣህ እያለች ትለዋለች። ሰላም በዚህ ሰዓት ንቅትትልና እንዴ ምን ሆናችኋል?
ምንድነው የሆንኩት? ምን ሆኜ ነው? ቆየት ነው ያለሁት እያለች ትላለች። ይህንን በምትል ሰዓት አቤል ድንግጥ ይልና ወይኔ ሰላምዬ ምን ሆነሽ ነው? ምን ሆነሽ ነው? አሁንማ ያለ ነው እቤታችንን እኮ ውዴ አልነቃሽ ይሆን እንዴ? በቃ ተኝ እስኪ ተኝት በይልኝ እርፍ በይ እያለ ይላታል። ሰላምም እሺ በቃ ትልና በዛው ትተኛለች። ከዛ በኋላም ድጋሜ ተሽሏት ተነሳች። ተሽሏት ከተነሳች በኋላም ቆይማ ግን አንቺስ ምን ልትሰሪ መተሽ ነው ትላታለች አክስቷ ልጅ። አገሬንም ይቺ ደግሞ ማናት እያለች እሷንም ትጠይቃለች። ከዛ አቤልም እንዴ ሰላምዬ ቆይ ዛሬ ምን ሆነሽ ነው? ምን ነክቶብኝ ነው? ምን ሆነሽብኝ ነው? ግን ይችም ሀገሬ እማዬ እኮ ናት፣ ይችም ያክስትሽ ልጅ ናት ይላታል። ከዛ እሷም ቆይ እኔ ምን ሆኜ ነው ግን? እናም ሰላምም እሺ እኔ ምን ሆኜ ነው እያለች ስትል ያክስቷ ልጅ እንዴ ሰላምዬ ቅድም እኮ እዛ የቆምንበት ቦታ ላይ ጥሩ ስሜት እየተሰማኝ አልነበረም ብለሽኝ ከዛ ድንገት ወርቀሽብን ለሁለት ወደ ክላስ ወደ ክፍል ይዘንሽ ገብተን ነው አሁን እኮ ደህና ነሽ ትላታለች። ሰላምም ውንብድብድ ያለ የተደበላለቀ ስሜት ውስጥ ነው ያለችው። ከዛ አቤልም በጣም ደንግጧል። አቤል ደግሞ እያሰበ ያለው ምን ሆና ይሆን ለምን ወደቀች እያለ እየተጨነቀ ነው። ከዛም ዶክተር ማኪዳ ትደውልለትና አቤልን ለተወሰነ ደቂቃ ማውራት ፈልጋለሁ እንድንገናኝ ፈልጌ ነበረ ስትለው፣ አቤል ግን አይ ዶክተር ማኪዳ በጣም ይቅርታ ለዛሬ አልችልም፣ አይመቸኝም፣ ሲመቸኝ እኔ ራሴ ደውዬ አሳውቅሻለሁ ይላታል። ዶክተር ማኪዳም አረ ችግር የለውም አቤል አንተን በሚመች ሰዓት ብቻ ደውልልኝና እናወራለን ስትለው፣ አቤል ግን ቆይ ግን ለምን ፈልገሽ ነው በማለት ሲላት፣ ዶክተር ማኪዳ ደግሞ አይ የሆነ ማውራት ያለብን ነገር ስላለ አንድ እንድናወራ ፈልጌ ነበረ ትለዋለች። ከዛ አቤልም እሺ በቃ የሆነ ያልታሰበ ችግር ስለገጠመኝ ከዛ ሲመቻችልኝ ነገራቶች ሲስተካከሉ እንገናኛለን ይላትና ስልኩን ይዘጋል። ከዛም ዶክተር ማኪዳም እሺ በቃ ቻው ብላው ዘጋች። አቤል ግን በጣም እየተጨነቀ ነው ያለው። የተጨነቀበትን ምክንያት ያው ሰላም ራሷን አታውቅም። አሁን ላይ ምን ሆና ነው? ምን ተፈጥሮ ነው? እኔ ያላወቅኩት ችግር ምንድን ነው የተከሰተው እዚህ ቤት ውስጥ እያለ በጣም እየተጨናነቀ ይገኛል። ያው እንግዲህ ሰላም የወደቀችው ደግሞ እሷ የሆነ አቤል ስለተቀየረባት የበፊት የአቤል አስተሳሰብ ለእኔ ያለው ፍቅር እንዲመለስልኝ እፈልጋለሁ ብላ ያሰበችውና የጠነሰሰችው ሴራ ይመስለኛል። አሁን ደግሞ ጭራሹንም የአክስቷ ልጅ ጋርም ተጣልታለች። እንደሚታወቀው አገርን ሁል ጊዜ ነው የምትሰድባት። አገር ብቻ ሳትሆን የአቤልን ወንድም ራሱ በጣም ነው የምትሰድበው። የአቤል ወንድምም እዛ ቤት መምጣት በጣም ነው የሚያስጠላው። እናቱን ለማየት ብቻ ነበር የሚመጣው። ግን ሁል ጊዜም ቢሆን እሷ በጣም ትናደዳለች፣ በጣም ትሳደባለች። እሱም ደግሞ እዛ በመጣ ሰዓት ሁል ጊዜም በጣም ከፍቶትና አዝኖ ነው የሚሄደው። እናቱን በጣም ነው የምትገለምጣት፣ በጣም ነው የምትሰድባት። ሰራተኛ ናት፣ ግን እንደ ሰራተኛም ሆኖ እሷ ግን ለየት ያለች አስተሳሰብ ያላት ነበረች እና ሰላም አገርን በጣም ነው የምትሰድባት። ይሄ ደግሞ የሰላም ባህሪ ለምን እንደዚህ እንደተቀየረ አቤል በባለፈው ለእናቱ ሲነግራት ሰምተናል። እሱም ደግሞ ለምንድን ነው ግን ሚስትህ የማትወደኝ ብላ ስትጠይቀው አቤልም እናቴ ሰላም በጣም ጥሩ ሴት፣ ለሰው ሀሳቢ፣ ለሰው ሩህሩህ፣ ለሰው አዛኝ የሆነች ነበር። ግን በሆነ ጊዜ ላይ ሰራተኛ ነበረችንና እቤት ውስጥ ልጃችንን አደራ ብለናት ሄደን ስንመለስ ግን ልጃችን ሞቶ ነው ያገኘነው። ሰራተኛዋ ልጃችንን ገደለችብን። ለዛ ነው አሁን ሰላም ለሰራተኛ ክፉ የሆነችው፣ ጥሩ አስተሳሰብም ጥሩ አመለካከትም የሌላት እያለ ለእናቱ ይነግራታል። ከዛ እናቱም እንደዛ ቢሆንስ ታዲያ ሁሉም ሰው አንድ አይነት ሰው ነው ማለት ይቻላል እንዴ በማለት ትለዋለች። ግን ልጃቸውንም ቢሆን እየተጫወተ እዛው በተኛበት ወርቆ ነው እንጂ የበፊቷ ሰራተኛ ምንም ያደረገችው ነገር አልነበረም። ሰላምም ስራ ሄዳ ስትመጣ ወደ ቤቷ እየተለቀሰ ነበረ ያገኘችው። ምን ተፈጥሮ ነው እያለች ስትል ልጅሽ ሞቶ ነው ይሏታል። ሰላምም እየቀለዳችሁ ነው አይደል? እየቀለዳችሁ መሆን አለበት። አሁን እኮ እኔ እቤት ውስጥ ትቸው ነው የሄድኩትኝ፣ ቀልድ ነው አይደል? እያለች የመሳቅም ስሜት
የማልቀስም የመደንገጥም ስሜት ይታይባት ነበር። ይህንን የሰላም አስተሳሰብ ያሰበው ሁሉም ሰው አንድ አይነት ነው ብሎ ማሰቧ ነው እንጂ አንዱ ሰራተኛ ስላጠፋ ሌላም ሰራተኛ እንደዚህ ያጠፋል ብሎ ማሰብ አይቻልም። አሁን አቤል ለእናቱ ሰላም በጣም ጥሩ እንደነበረች የሚነግራት የበፊቱን ጸባይዋን ስለሚያውቅ ነው። አሁን ላይ ግን ሰላም ለእናቱ ያላት አስተሳሰብና አመለካከት በጣም የሚያሳዝንና በጣም ክፉ እንደሆነች ነው። አቤል ፊት ለፊት ስትሆን ለእናቱ ጥሩ እንደሆነች ነው የምታስመስለው። አቤል ሳይኖር ደግሞ እናቱን እንደፈለጋት ትገለምጣታለች፣ እንደፈለጋት ትሰድባታለች። እንዲሁም ደግሞ ያጸዳችውን ቦታ ነይ ድጋሚ አጽጂ እያለች ውሃ ትደፋለች መሬቱ ላይ ቆማ። የአቤል እናትም ሰራተኛም ስለሆነች እሺ በቃ በጣም ይቅርታኔ ቅድም ስላጸዳሁት እኮ አሁን ደግሞ ድጋሚ ማጽዳት የለብኝም ብዬ ነው እያለች ስትላት ውሃ ድፍት ታደርግና አጽጂ ባክሽን በደንብ አጽጂው እያለች ትላለች። እሺ አሁን ደግሞ እንግዲህ የአቤል እናት እንደዚህ ስታመናጭቃት አሁን ደግሞ ታክስቷ ልጅ ጋር ተጣላች እና ታዲያ የማን ነው ጥፋቱ? የአክስቷ ልጅ ናት ወይስ ሰላም? ሰላም ሲጀመር ወደ ቤቷ ያመጣቻት ባሌ እንደ በፊቱ እንዲመለስ እፈልጋለሁ ለኔ ያለው ፍቅርና አመለካከት ብላ ነው የአክስቷ ልጅ ቤቷ እንድትመጣ ያደረገችው። እንድትመጣ ያደረገችበት ምክንያት ራሷ ታውቃለች። ግን አሁን ለምን መጣላትና ከአቤል ጋር መጠርጠር አስፈለገ? ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ነባሮችም ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ቤተሰብ ባይ ባይ።